አሁን ላይ ዩኒቨርሲቲ ያላችሁ ሃይ ስኩል ተማሪ የሆናችሁና ተመርቃችሁ ያላችሁ ልጆች አሁን ሊስት ባደረጓቸው 3 ነገሮች ላይ በደንብ መስራትና ራሳችሁን ማዳበር ይጠበቅባችኋል። ሃይ ስኩልና ዩኒቨርሲቲ ያለሁኝ ማድረግ የነበረብኝ ነገሮች ነገር ግን ሳላደርጋቸው ያለፉ 3 ነገሮችን ነው ዛሬ የምነግራችሁ። የመጀመሪያው እንግሊዘኛ ስኪል ማዳበር ነው። ያ ማለት ሪዲንግ፣ ራይቲንግ፣ ስፒኪንግ እና ሊስኒንግ ስኪልን በደንብ ማዳበር እና በደንብ ስኪሉን ይዞ መውጣት ነበረብኝ ብዬ አስባለሁ። ሁለተኛው ነገር ደግሞ ከትምህርት ባሻገር የተለያዩ ኤክስትራ ካሪኩላር አክቲቪቲዎች እና ቮለንተሪ ወርኮች ላይ በመሳተፍ የተለያዩ ሰርተፍኬቶችን መያዝ ነበረብኝ ብዬ አስባለሁ። በሶስተኛነት ደረጃ ደግሞ ስለ ስኮላርሽፕ እና ፌሎሺፕ እንዲሁም ደግሞ የተለያዩ ኦፖርቹኒቲዎች ላይ እንዴት አክሰስ ማድረግ እንችላለን እንዲሁም እንዴት አድርገን አፕላይ ማድረግ እንችላለን የሚሉትን ነገሮች አርሊ ማወቅና በደንብ ዲግ ማድረግ ነበረብኝ ብዬ አስባለሁ። ኤኒታይም መጀመር ቢቻልም ነገር ግን ቀደም ብሎ ማወቅና መዘጋጀቱ በጣም ብዙ አድቫንቴጆች አሉት። ስለዚህ አሁን ላይ ዩኒቨርሲቲ ያላችሁ ሃይ ስኩል ተማሪ የሆናችሁና ተመርቃችሁ ያላችሁ ልጆች አሁን ሊስት ባደረጓቸው 3 ነገሮች ላይ በደንብ መስራትና ራሳችሁን ማዳበር ይጠበቅባችኋል። ምክንያቱም ከውጤት በተጨማሪ የተለያዩ ስኮላርሺፖችና ፈንድ የሚደረጉ ኦፖርቹኒቲዎችን ሴኪር ለማድረግ በጣም ወሳኝነት አላቸው። ስለዚህ ካሁኑ እንድትጀምሩና በደንብ ራሳችሁን ዲቨሎፕ እንድታደርጉ ሪኮመንድ አደርጋለሁ። የተለያዩ ስኮላርሺፕ ኦፖርቹኒቲዎች እንዲደርሷችሁ ይህንን ቲክቶክ ፔጅ ፎሎ ማድረጋችሁ እንዳትረሱ። ሻሎም